ስደት፣ ድህነት ሁለቱ ለሰው ልጅ በጣም መጥፎ ነገሮችና የሰው ልጅ ዝቅ የሚያደርጉ ነገሮች ናቸው ይለናል ይህ ወንድማችን ወይም አባታችን ልበለው። ከዚህ ከሰውዬ እኔ ብዙ ነገር ትምህርት ወስጄበታለሁ። እንዲሁም ደግሞ ትክክለኛ ነው ብዬ ስላሰብኩኝ ይህንን ቪዲዮ ወደ እናንተ ይዤ መጥቻለሁ። እስኪ ቪዲዮውን ሰምተን እንመለስና እናወራበታለን። ስደትና ድህነት በጣም መጥፎ ነገር ናቸው። ውርደት የሚያስከትሉ ነገሮች ናቸው። ወይም ደግሞ የሰውን ልጅ ዝቅ የሚያደርጉ ነገሮች ናቸው። ስደት ምን ያደርጋል መሰላችሁ? ሰው ለምሳሌ ሰው በሀገሩ ላይ ሆኖ የሚማረው ይማራል፣ የሚሰራው ወይ ደግሞ ግብርና የሚፈልገው ግብርና ውስጥ ይገባል፣ ንግድ የሚፈልገው ነጋዴ ይሆናል። ኦኬ፣ ሁሉም በየችሎታ ወይ ደግሞ በየፍላጎቱ ይሰማራል። ከዛ ምን ይሆናል መሰላችሁ? የተማረው የራሱን አይነት ቢጤው ጋር ነው የሚውለው። ምክንያቱም በግብርና መስመር ላይ የተሰማራው ሰው ብዙ ኮንታክት ያለው ከግብርና ላይ የተሰማራ ሰው ጋር ነው። ስለዚህ አዋዋሉም እውቀቱም ሁሉም ነገሩ ከገበሬ ጋር ነው የሚሆነው። ነጋዴውም ውሎው ከነጋዴ ጋር ነው፣ ስራው ከነጋዴ ጋር ነው ወይ ከደላላ ጋር። ደላላ ነጋዴ አንድ እጅና ጓንት የሆኑ ነገሮች ናቸው አይደል? እና እንደዚያውም ደግሞ በትምህርት ደረጃ በትምህርት በኩል የሄደው እንደውም በሌላ በትምህርትም ብናይ ለምሳሌ ሜዲካል ዶክተር የሆነው ከዶክተር ከነርስ ከሆስፒታል የሚሰራ ሰው በሜዲካል ሴክተር ውስጥ የሚሰራ ሰው ጋር ነው በብዛት የሚገናኘው፣ የሚወያየው፣ ትርፍ ጊዜውን የሚያውለው። ይህ ስደት ከዛ ምን ያደርጋል መሰላችሁ? ገበሬ ነበረው የተማረው የነጋዴ ነበረው ድሃው ሀብታሙ አንድ ቦታ በቃ አንድ ላይ የሚያቀላቅለውና ደረጃው አንድ ነው የሚሆነው። ከዛ ምን ያደርጋል? በጣም ከፍተኛ ሽንፈት ያመጣል። ለምንድን ነው? በፍጹም በምንም ነገር የማይግባባ ሰው ወይም ደግሞ በፍጹም በንግግር ይሁን በአስተሳሰብ አንድ መሆን የማይችል ሰው የሚውልበት ቦታ እና የሚያደርገው ነገር አንድ አይነት ይሆናል፣ አትሊስት ለተወሰነ ጊዜ። ከዛ ምን ይሆናል? ያ ጓደኝነት በዛው ይሰምርና በኋላ ላይ ጓደኛ የሚኮነው ግማሹ ገበሬ ነበረ፣ ግማሹ ነጋዴ ነበረ፣ ግማሹ ምሁር የነበረ፣ አስተማሪ ነበረ፣ ዶክተር የነበረ እንዳለ ተቀላቅሎ ነው እንትን የሚያደርግ። ከዛ ምን ያደርጋል? ከፍተኛ የአስተሳሰብ ውድቀት ያስከትላል። በጣም ከፍተኛ የአስተሳሰብ ውድቀት ያስከትላል። ለምንድን እንደዚህ የምለው? በጥሩ ነገሩ ስናየው ብዙ ጊዜ ሰው የደረሰበት ቦታ ከዛ ራሱን አንስቶ አብሮ መሄድ መራመድ ይጀምራል። ኮሚኒቲ ይመሰርታል፣ አንድ ማህበር ይመሰርታል፣ አንድ ህብረት ይመሰርታል። ኦኬ፣ ያ ጥሩ ነገሩ ነው። ከዛ ውጭ ግን ያን ህብረት ይዞ መቀጠል ወይ ደግሞ አብሮ ጊዜ እንዴት ነው የደስታንም ይሁን የደስታንም የመጥፎንም ጊዜ አብሮ ለማሳለፍ በጣም ከፍተኛ ችግር ውስጥ ነው የሚከተው። የመግባባት ችግር ይኖራል። ከዛ ምንድን ነው የሚያደርገው? ልክ እንደ ድህነት አቅም ያሳጣል። ድህነት የመጨረሻ መጥፎ ነገር ነው። ከዚህ በፊት 1-2 ቪዲዮ ሰርቼላችኋለሁ። ድሃ መሆን የመጨረሻ ውድቀት፣ በሀገር በህዝብ በግል ደረጃ ድህነት ንቀት ነው የሚያስከትለው። ማንም ይሰማው የለም። ድሃ የፈለገ ኢንቴሊጀንት ቢሆን ኢንቴሌክቹዋሊ የፈለገ ነገር የሚያውቅ ቢሆን ማንም ይሰማው የለም። ይህም ነገራችሁ በግለሰብ ደረጃ፣ በኮሚኒቲ፣ በህዝብ ደረጃ፣ በሀገር ደረጃ ስብሰባ ሲደረግ ትልልቅ አሁን ለምሳሌ G20 G8 ምናምን የተባለ ዩናይትድ ኔሽንስ ስብሰባ አለ። ድምፅ የሌለው ህዝብ ነው ድሃ ህዝብ። መሪዎቻችን እንትናቸውን አድርገው እዛ ይሄዳሉ እንጂ ማንም ይሰማቸው የለም። ምንም ሐሳብ ምንም አይነት ነገር ቢሉ የሚቀበላቸው የለም። ሀብታም ሀገር ያለው ነገር ነው የሚሰራው። ሀብታም ህዝብ የፈለገው ነገር ነው የሚፈጠመው። ሀብታም ሰው ድምፁ የሚሰማው የሚናገረው ነገር የሚደመጠው። ማንም አያዳምጠው። ድሃን ማን ያዳምጣል?
የፈለገ ጎበዝ ቢሆንና የፈለገ መምከር የሚችለውን ነገር ቢናገር ራሱ የሚያዳምጠው የለም። ለዛ ነው ሁል ጊዜ ስደት እና ድህነት በሰው ልጅ ላይ የሚያመጡት ሽንፈት ውርደት ነው፣ ያዋርዳል። ሰላም ጤና ይስጥልኝ። ውድና የተከበራችሁ የሸዋል ዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? እኔ ያለው ፈጣሪ የተመሰገነ ይሁን በጣም ደህና ነኝ። የኔ ሰላም ይበዛ፣ እናንተም ሰላም በያላችሁበት ቦታ በዘት ትርፍርፍ ይበልልኝ። እንግዲህ ዛሬ ይዤላችሁ የመጣሁትኝ ቪዲዮ ከመግቢያ እንደሰማችሁትኝ፣ በነገራችን ላይ ቪዲዮውን እየሰማሁ በጣም ውስጤ እየተረበሸ ነው። ምክንያቱም ስለ ድህነት እንዲሁም ደግሞ ሀገራችን ስለ ሁለቱም አንድ አይነት ስለሆኑ እነሱን እያሰብኩና ውስጤ ስሜታዊ ይሆናል ማለት ነው። እና ድህነትም ከሰው በታይ ዝቅ ብለን ነው የምንኖረው። ስደትም ደግሞ ያው ዝቅ ብለን ታዘን በቃ ሁለቱም አንድ አይነት በመሆናቸው ሁለቱም ስሜታዊ ያደርጋሉ። ገባቸው እና ለዛ ነው። እና እንግዲህ ያው ከመግቢያ እንደሰማችሁት ሰውየው ሲያወራ እንደሰማችሁት ትክክለኛ ነገር ነው። የሰው ልጅ ህይወት ከባድ ነው። ድሃውም ሀብታሙም ሁሉም በቃ ማለት ስደትም እንግዲህ አገር ቤት አንድ ዶክተር የሆነ ሰው ወይም በቃ የተለያየ ስራ የሚሰራ ሰው ስደት ላይ ደግሞ የበለጠ ከዛ ሀገር ቤት ከሚሰራው ከፍተኛ ገንዘብ አገኛለሁ ብሎ ይሰደዳል ማለት ነው። እና ያው ብዙ አይነትን ነገር ኢትዮጵያ ውስጥ እየሰራ ስደት ላይ ሲወጣ ደግሞ ያው ዝቅ ብሎ ነው የሚሰራው ማለት ነው። ድሃም ደግሞ ከሀብታሙ እየለመነ ወይም ለሀብታሙ ሰራተኛ ሆኖ የሀብታም እጅ በማየት የሰውን እጅ በማየት በቃ ሁለቱም በቃ ውስጥ ምን እንደምላችሁ አላውቅም። ሁለቱም በጣም ከባድ ለህይወታችን በጣም ከባድ የሚባሉ ነገሮች ናቸው። እና ከሰውየው ብዙ ነገር እኔ ቪዲዮውን እየሰማሁትኝ በጣም እያለቀስኩኝ ነበረ። እና እስኪ እናንተ ምን ተረዳችሁ ከዚህ ቪዲዮ? ማለት እንዴት ነው ሁለቱም እናንተ ጋር ያሳለፈ? ሁላችሁም እንግዲህ ስደት ላይ ስትወጡ የሁላችሁም መቼም አንድ ሰው የሚበላው የሚጠጣው ላያጣም ይችላል። ስደት ላይ ሲወጣ እኔ የሚበላው የምጠጣው እኮ አጥቼ አይደለም፣ ግን የበለጠ ራሴን ለማስተዳደር ነው ልትሉ ትችላላችሁ። ያም ሆኖ ደግሞ ያው ዝቅ ብላችሁ ነው የምትሰሩት። በቃ ድሃም ሀገራችን ላይ ድሃዎች እንዴት ነው እኛ አረቦች በቃ የሚያስቡልን በቃ ይሄን አንቺ ይሄን ውሰጂ ይሄን እንደዛ አድርግ የሚሉት። እኛም ደግሞ ሀገር ላይ ሆነን ተነሱ የበለጠ ትንሽ ገንዘብ ሲኖረን እነኛ እንዲሃውን እንደዛ ነው በቃ ሄዱ ይሄን አድርጉ ይሄን ስሩ ብለን ያ ድሃ ከኛ ያችን ገንዘብ ለመውሰድ ያችን የተቸገረውን ነገር ለማግኘት በቃ እንትን ይላል። ያችን ለማድረግ ጉልበቱን አውጥቶ ይሰራል። እኛም ደግሞ ከሀገራችን ወጥተን እዚህ ለአረቦች በቃ ጉልበታችንን አውጥተን 24 ሰዓት ሰርተን የበቃ እንቅልፍ ሳይኖረን እግራችን አብጦ የምንሰራው ያችን ገንዘብ ለማግኘት ነው። እና ሁለቱም አንድ አይነት ተመሳሳይ ነገሮች አላቸው። የሰው ልጅ በጣም የሚጎዱ ሁለቱም በቃ ጎጂ ነገሮች ናቸው። የሰው ልጅ ስሜታዊ የሚያደርጉ ነገሮች ናቸው። እና ምንድነው ምሳሌ ትናንት ሀገራችን ላይ ድሃ ሳንሆን ምንም እንዳለን ወተንም ቢሆን በቃ እኛ አረብ ሀገር ላይ የምንሰራው በቃ እስኪ በአገር ቤት ባሉ በድሃዎች እንመስል ሀላችንን አልኩኝ በአረበኛ ማለት ነው። እራሳችንን በእነሱን ቦታ እናደርገው ማለት ነው። ልክ ቅድምም እንዳልኳችሁ ነው። እና ምን ለማለት ፈልጌ ነው፣ ሁላችንም እዚህ ስደት ላይ አሁን ላይ ስንሰራ እኛ ትንሽ ገንዘብ ሊኖረን ይችላል። እና ከራሴ ጀምሮ በቃ ለምንድን ነው ከዛች ካለችን ነገር ለድሃዎች ማንሰጣቸው? እኛ ቢያንስ እኛም አሁን ከሀገራችን ወጥተን ትንሽ አለን ለምን አናደርግላቸውም ብዬ በቃ እንትን እላለሁኝ። እኔ አድርጌ አይደለም እንደዚህ የምለው፣ ግን አሁን በቃ እያደር ሁሉም ነገር ሲገባኝ
በቃ ሰው ሀገር ላይ አንዳንድ ጊዜም ትማሩበታል። ድህነትም እኮ ትማሩበታላችሁ። ድሃም የሆነ ሰው ነገ ጧት ሊያገኝ ይችላል። ስደተኛም የሆነ ሰው ነገ ጧት ሀገሩ ገብቶ ያንን ያጣውን ነገር አግኝቶ የተቀየረ የተሻለ ህይወት ላይ ሊኖር ይችላል። ግን በቃ እኛ ኖሮን እንኳን ሰውን የማናስብ ድሃን የማናበላ ለራሳችን የምናደርግ በጣም ብዙዎች አለን። እና ምን ለማለት ፈልጌ ነው እንግዲህ ሙስሊሞችም ክርስቲያኖችም አሁን በዚህ ጾም በቃ የተቸገረ ስደት ላይም ሆነም የተቸገረ አገር ቤትም ሆነ የተቸገረ ስታው እርዱ ባላችሁ አቅም ማለት ነው። እኔ እየረዳሁ አይደለም፣ ግን በቃ ለማድረግ እሞክራለሁ ካሁን በኋላ ማለት ነው። ምክንያቱም በቃ አንዳንድ ነገሮች እንደዚህ ትምህርት አዘል ነገሮች ውስጣችሁን የሚነካ ነገሮች ስትሰሙ ይሰማችኋል በጣም ማለት ነው። በጣም የሚሰማው እና ያው ስደትም ያልፋል፣ አልፎልን ሀገራችን ገብተን የተሻለ ህይወት የምንኖርበት ጊዜ ይመጣል እና ድሃም ደግሞ ነገ ጧት የተራበውን ሆድ የሚሞላለት ጊዜ ይመጣል እና ሁለታችንም ድሃም ስደተኞችም አንድ ነን ማለት ነው። እና ለዛ ነው ውድ ቤተሰቦቼ ከዚህ ቪዲዮ ብዙ እንደተማራችሁ ብዙ እንደተገነዘባችሁ ተስፋ አደርጋለሁ። ላይክ ሼር እያደረጋችሁ ይህንን ቪዲዮ እንዳልደረሳችሁ ተደራሽ አድርጉልኝ። የምታጠፋውኝ ይህንን ቪዲዮ ይዤ መጥቼ ይህ ምንድነው ምን ያስተምራል እንዳትሉኝ፣ እንግዲህ ያስተምራችኋል ትገነዘቡበታላችሁ ብዬ ስላሰብኩኝ ነው። ካጠፋውኝ ይቅርታ አድርጉልኝ። እወዳችኋለሁ። ባይ ባይ።